ጨልሞባቸው ተጨንቀው ግራ ገብቷቸው አሁን በእናንተ ቤት ነው መሸሸግ ያለብን፣ በእናንተ ቤት ነው መደበቅ ያለብን፣ ደብቁን እያሉ ይመጣሉ። ብርሃን ከቤትክ በኢየሱስ ስም አይጉዳል። ብርሃን ወይንም ማብራት፣ ዘይት ሁለቱም በእግዚአብሔር ዘንድ ተፈላጊ ነው። ሙሽራው በመጣ ሰዓት እየተጠባበቁ የነበሩት ሙሽራውን ሊቀበሉ የጠበቁ ሰዎች በማቴዎስ ወንጌል ምዕራፍ 25ኛ ምዕራፍ ላይ እንደምንመለከተው እነዚህ አስሮቹ ማብራትና ብርሃን ወይንም ማብራትና ዘይት ይዘው ነበር የጠበቁት። ጎደለባቸው። የአምስቱ ነገር ጎደላ። ሙሽራው በመጣ ሰዓት ጎደሎ ነገር ተገኘባቸው። ሙሉ ሆነን እንድንጠብቅ እግዚአብሔር ይርዳን። ብዙ ሰዎች ቤት ኢየሱስ ክርስቶስ የለም። የለበሱትን ኢየሱስ ክርስቶስን አውልቀዋሉ፣ በገንዘብ ለውጠዋሉ፣ በመኪና ለውጠዋሉ፣ በቤት ለውጠዋሉ። ከዛ አንፃር በቤታቸው ጥላቻ፣ ክርክር፣ የተለያየ ነገር ሞልቷል። አለ በክርስቶስ ነኝ ይላሉ። ክርስቶስ በቤታቸው የለም። ብርሃን እንዴት እንደወጣ አያውቁም። አለ ነው የሚሉት። ስማ ክርስትና ለብሰዋሉ። ስም ነው የለም። ከአንደበት በላይ ነው የሚናገሩት። መናገር ነው አይኖሩም። ለዛ ነው በመጽሐፍ ቅዱስ ላይ አንዲት የተደነቀችው ሴት የናዝሬቱ ኢየሱስ ክርስቶስ እያደረጋ ያለውን ያኔ ድንቅና ታምራቶቹን ያያች አንዲት ሴት ወደ ኢየሱስ ክርስቶስ ጋር መጣችና እንዲህ ብላ ተናገረች። የተሸከሙ ማኅፀኖቹና ያጠቡ ጡቶች ምንኛ የተባረኩ ናቸው ብላ ስትጠይቅ ኢየሱስ ክርስቶስ እንዲህ ብሎ ተናገረ። አይደለም የተባረኩትማ ቃሉን ሰምተው የሚጠብቁ ናቸው። አሜን ነው ወይ? የእግዚአብሔርን ቃል እንስማ እንጠብቅ። አሜን ነው ወይ? የእግዚአብሔር ቃል ይጠበቃል። አጠገባችሁ ያለው ሰው ተነስ አብራ በሉ እስቲ። መዝገቡ